የንጉሰ ነገስቱ የመጨረሻዎቹ ቀናትና የጭንቅ ሰዓታት። የንጉሰ ነገስቱ ስልጣን መዳከም የጀመረው በድንገት ሳይሆን በተደራራቢ ምክንያቶች ነበር። በወቅቱ ተደብቆ የነበረው የወሎ ረሃብ ዜና በቢቢሲ ጋዜጠኛ አማካኝነት ለዓለም ይፋ መሆኑ፣ የታክሲ ሹፌሮች አድማ፣ የመምህራን ተቃውሞ ሰልፍና የኢኮኖሚ ቀውሱ እንዲሁም የ1960ዎቹ የተማሪዎች ተቃውሞ የዘውዳዊ ስርዓቱን አዳከመው። በተጨማሪም ኢትዮጵያ ትቅደም በሚል እሳቤ የደርግ መንግስት መነሳት ስልጣኑን ቀስ በቀስ ከንጉሱ እጅ ማስወጣት ጀመረ። በተለይም የተማሪዎች ንቅናቄ መሬት ላራሹ በሚል መፈክር የጀመረው የተማሪዎች ተቃውሞ ወደ ከተማ ነዋሪዎች ተስፋፋ። ይህም ንጉሱ የማይነኩ ናቸው የሚለውን አስተሳሰብ ሰበረው። እንዲሁም የወሎ ረሃብ የንጉሱ አስተዳደር ረሃቡን ደብቆ ለማለፍ መሞከሩና በወቅቱ ንጉሱ 80ኛ ዓመት ልደታቸውን በድምቀት ማክበራቸው በህዝቡ ዘንድ ከፍተኛ ቅሬታን ፈጠረ። የአፄ ኃይለ ሥላሴ መንግስት መውደቂያው መቃረቡን ያሳየው የመጀመሪያው ትልቅ ድንጋጤ የመጣው ደግሞ ከአሽከርካሪዎች ነበር። መንስኤውም በዓለም አቀፍ ደረጃ የነዳጅ ዋጋ መጨመሩ፣ የኢትዮጵያ መንግስት የቤንዚን ዋጋን በ50% ማለትም ከ75 ሳንቲም ወደ 1 ብር እንዲጨምር መወሰኑ፣ የታክሲ ሹፌሮች ኑሮ ተወደደ ቤንዚን ጨመረ በማለት አዲስ አበባን አቆሟት። መኪናቸውን አጋድመው መንገዶችን ዘጉ። ለሳምንት የዘለቀው ይህ አድማ የመንግስትን የጸጥታ መዋቅር ሽባ አደረገው። ንጉሱም ለመጀመሪያ ጊዜ ተሸንፈው የቤንዚን ዋጋ ጭማሪውን ለመሰረዝ ተገደዱ። ይህ ድል ለህዝቡ መንግስትን መቃወም ይቻላል የሚል ትልቅ ትምህርትን ሰጠ። በጊዜው የለውጡ ሞተር ተብሎ የሚጠራው ደግሞ የተማሪዎች ተቃውሞ ነበር። ተማሪዎች ለዓመታት መሬት ላራሹ እያሉ ሲታገሉ የቆዩ ቢሆኑም በ1966 ግን ትግላቸው ወደ ግልጽ ፖለቲካዊ ጥያቄ ተቀየረ። ተማሪዎች በየመንገዶች ላይ እየወጡ ኃይለ ሥላሴ ሌባ፣ ህዝቡ እየራበው እናንተ ትጨፍራላችሁ የሚሉ መፈክሮችን ያሰሙ ነበር። ተማሪዎች ለወታደሩ አበባ በመስጠትና እናንተም እንደኛ ደሃ ናችሁ አትተኩሱብን በማለት ወታደሩ ከመንግስት ጎን ወጥቶ ከህዝብ ጋር እንዲቆም ትልቅ የስነ ልቦና ስራ ሰርተዋል። በወቅቱ የዘመነ ትምህርት ማሻሻያ በሚል የቀረበውን አዲስ የትምህርት ፖሊሲ በመቃወም መምህራንም ተማሪዎችን ተቀላቀሉ። ይህም መላ ሀገሪቱን በትምህርት ረገድ ዘጋት። በተጨማሪም የንጉሱ የስልጣን ዘመን እንዲያከትም የአንበሳውን ድርሻ የተጫወተው የደርግ መመስረት ነበር። የደርግ መኮንኖች ስብስብ ሰኔ 1966 ዓ.ም በይፋ ተመሰረተ። መጀመሪያ ላይ ደርግ የተፈጠረው ንጉሱን ለመጣል ሳይሆን በሰራዊቱ ውስጥ የነበሩ የጥቅማ ጥቅም ጥያቄዎችን ለማስከበር ነበር። በየካቲት ወር 1966 ዓ.ም በየክፍለ ጦሩ ነገሌ ቦረና አየር ኃይል ሁለተኛ ክፍለ ጦር አስመራ የተነሱት አመጾች አስተባባሪ አልነበራቸው። በየክፍለ ጦሩ ያሉ ወታደሮች ጥያቄያቸውን ለንጉሱ የሚያቀርቡላቸው ተወካይ መምረጥ ጀመሩ። ይህም ስብስብ መጀመሪያ የጦር ኃይሎች የጋራ ኮሚቴ ተባለ። ይህ ስብስብ መጀመሪያ ላይ አባላቱ እነማን እንደሆኑ በግልጽ አይታወቅም ነበር። ደርግ የሚለው ቃል በግዕዝ ስብስብ ወይም ኮሚቴ ማለት ሲሆን ስሙም የመጣው በዚህ ምክንያት ነው። ሰኔ 21 ቀን 1967 ዓ.ም ደርግ በይፋ በአዲስ አበባ በሚገኘው አራተኛ ክፍለ ጦር ግቢ ተመሰረተ። ከ40 በላይ ከሆኑ የጦር ክፍሎች የተውጣጡ 120 አባላት ነበሩት። እነዚህም ከመቶ አለቃ እስከ ሻለቃ የነበሩ መለስተኛ መኮንኖች ናቸው። ከፍተኛ መኮንኖችና ጀነራሎች በደርግ ዝርዝር ውስጥ አልተካተቱም ነበር፣ ምክንያቱም እነሱ የንጉሱ ታማኝ ተደርገው ስለሚታዩ። መጀመሪያ ላይ ደርግን እንዲመሩ የተመረጡት ሻለቃ መንግስቱ ኃይለማርያም ሊቀመንበር ሆነውና ሻለቃ አጥናፉ አባተ ደግሞ ምክትል ሊቀመንበር ሆነው ነበር። በኋላ ግን ለህዝብ ተቀባይነት እንዲኖራቸው በማለት ሌተናል ጀነራል አማን አንዶም በሊቀመንበርነት ተሰየሙ። ደርግ ስልጣኑን ለመያዝ የተጠቀመባቸው ሁለት ብልህ ስልቶችም ነበሩ። ወታደራዊ ኃይል ስለነበረው ሙስና የፈጸሙ ባለስልጣናትን ለፍርድ እናቀርባለን በሚል ሰበብ የንጉሱን የቅርብ አማካሪዎች፣ የጦር መሪዎችንና አንዳንድ ሰዎችን ማሰር ጀመረ። ንጉሱ በዚህ ጊዜ በዙሪያቸው ሰው አጥተው ብቻቸውን ቀሩ። መጀመሪያ ላይ ንጉሱ ይንገሱ፣ ስርዓቱ ይሻሻል ይሉ የነበሩ የደርግ አባላት ቀስ በቀስ የግራ ዘመም ወይም የሶሻሊስት ርዕዮተ ዓለምን በመከተል ንጉሱ መውረድ አለባቸው ወደሚል ድምዳሜ ደረሱ። ሹፌሮችና ተማሪዎች የፈጠሩትን ግርግርም ደርግ በሚገባ ተጠቀመበት። ንጉሱና ካቢኔያቸው ግራ በመጋባታቸው የጠቅላይ ሚኒስትር አክሊሉ ሀብተወልድን መንግስት እንዲለቅ አደረጉ። ይህም ደርግ በጠመንጃ ሳይሆን በህዝብ አመጽ ሰበብ ወደ ስልጣን እንዲጠጋ አደረገው። ደርግ የንጉሱን ስም ለማጥፋት በቴሌቪዥን አምባገነንና ረሃብ የሚሉ ዘጋቢ ፊልሞችን በማሳየት ህዝቡ በንጉሱ ላይ እንዲነሳሳ አደረገ። ንጉሱ ገና መንበራቸው ላይ ያሉ ደርግ ትዕዛዝ መስጠት የጀመረባቸው መንገዶችም ነበሩ። መጀመሪያ ላይ ደርግ ቀጥተኛ ትዕዛዝ ከመስጠት ይልቅ ለሀገር ደህንነት ሲባል በሚል ምክንያት በአንዳንድ ሰነዶች ላይ ንጉሱ እንዲፈርሙ ያስገድዳቸው ነበር። በተጨማሪም ደርግ ሙሰኛ ናቸው ያላቸውን የንጉሱን የቅርብ ባለስልጣናት ስም ዝርዝር እያወጣ ንጉሱ ራሳቸው አሳልፈው እንዲሰጧቸው አደረገ። ንጉሱም ልጆችን አትሰርብኝ ቢሉም ደርግ ግን በሬዲዮ ስማቸውን
እየጠራ ወደ 4ኛ ክፍለ ጦር እንዲመጡ ያዘዝ ነበር። ንጉሱ በጊዜው ያህንን ማስቆም አልቻሉም። ንጉሱ በቤተ መንግስት ውስጥ የነበራቸውን የጸጥታና የአስተዳደር መዋቅርም ደርግ በቁጥጥሩ ስር አዋለ። የንጉሱ ልዩ ጠባቂ የነበረውን የክብር ዘበኛ ኃይልም ደርግ አዳከመው። የደርግ አባላት ወደ ቤተ መንግስት እየገቡ የንጉሱን የቅርብ ጠባቂዎችና ሹማምንት ያለማንም ከልካይ ማሰርና ማሳደድም ጀመሩ። ንጉሱ የሚሾሟቸውን ሰዎች ደርግ አንቀበልም በማለት በራሱ ሰዎች የሚተካ ነበር። በዚህ ጊዜ ንጉሱ ስማዊ መሪ ብቻ ሆኑ። ደርግ የሬዲዮና የቴሌቪዥን ጣቢያውን ቀድሞ በመቆጣጠሩ የንጉሱን ትዕዛዝ ሳይሆን የራሱን መግለጫዎች ማስተላለፍም ጀመረ። የንጉሱ ንግግር ሳንሱር መደረግ ወይም ንጉሱ ለህዝብ ንግግር ሲያደርጉ ደርግ አስቀድሞ ንግግሩን ያየውና የማይመቸውን ክፍል ያስቆርጠው ነበር። ንጉሱ ቤተ መንግስት ውስጥ እያሉ ደርግ በቴሌቪዥን የሳቸውን ክብር የሚያወርዱ ዜናዎችንና ፊልሞችን ያለ ከልካይ ያስተላልፍም ነበር። ንጉሱ ልጅ እንዳልካቸው መኮንንን ጠቅላይ ሚኒስትር አድርገው ቢሾሙም ትክክለኛ ትዕዛዝ ግን የሚወጣው ከ4ኛ ክፍለ ጦር ወይም ከደርግ ነበር። ደርግ ጠቅላይ ሚኒስትሩን ይህንን አድርግ ይህንን አታድርግ እያለም ያዝዝ ነበር። በመጨረሻም ጠቅላይ ሚኒስትሩን አሰረው። መስከረም 1 ቀን 1967 ዓ.ም ምሽት ላይ ደግሞ የንጉሱ የልጅ ልጅ የነበሩት ልዕልት ፀሐይ የሰሩት ሆስፒታል ለደርግ መሸጡን የሚገልጽ ዜና በደርግ ፕሮፓጋንዳ ሰዎች ተላለፈ። ይህም ንጉሱ መጨረሻቸው መቃረቡን ያሳየ ምልክት ነበር። መስከረም 1 ቀን 1967 ዓ.ም የንጉሱ የመጨረሻው ምሽት ነበር። ይህ ምሽት በቤተ መንግስቱ ውስጥ ጭር ያለና በጭንቀት የተሞላ ምሽት ነበር። ንጉሱ አብዛኛው የቅርብ ባለስልጣኖቻቸውና አማካሪዎቻቸው ታስረው ስለነበር በጥቂት አገልጋዮች ብቻ ተከበው ነበር። በዚያ ምሽት የኢትዮጵያ ቴሌቪዥን የወሎን የረሃብ ምሽት ፊልምና የንጉሱን የቤተ መንግስት የሚያደርጉትን ግብዣ አቀናጅቶ አሳየ። ይህም በነጋታው ለሚመጣው መፈንቅለ መንግስት ህዝቡን የማዘጋጃ ስልትም ነበር። በነጋታው መስከረም 2 ቀን 1967 ዓ.ም ማለዳ ላይ አዲስ አበባ በከባድ ጭጋግና በወታደራዊ መኪናዎች ድምጽ የተውጣ ነበር። ሻለቃ ደበላ ዲንሳና ሌሎች የደርግ አባላት ወደ ብሔራዊ ቤተ መንግስት ዘለቁ። ንጉሱ ገና ከእንቅልፋቸው ተነስተው እንደነበር ይነገራል። ሻለቃ ደበላ ዲንሳም የያዙትን መግለጫ ለንጉሱ አነበቡላቸው። ንባቡ የተካሄደው በቤተ መንግስቱ ሳሎን ውስጥ ነበር። ንጉሱ ቆመው ነበር። በዙሪያቸው የደርግ መኮንኖች ከበዋቸዋል። የሻለቃ ደበላ ዲንሳ ንባብ በኢትዮጵያ ታሪክ ውስጥ የ3000 ዘመን የዘውድ ስርዓት ያበቃበት ታሪካዊ ማህተም ተደርጎም ይወሰዳል። ደበላ ዲንሳ ያነበቡት መግለጫ ንጉሱ በእድሜ መግፋታቸው፣ በጤና መታወካቸውና በሀገሪቱ ላይ ለደረሰው ረሃብና ችግር ተጠያቂ በመሆናቸው ከስልጣን መሻራቸውን የሚገልጽ ነበር። ሻለቃ ደበላ ንባቡን ሲጀምሩ በወታደራዊ ድምጽና በድፍረት ነበር። ሆኖም በአንዳንድ የታሪክ ምስክሮች መሰረት ግን ንባቡ ሲቀጥል ድምጻቸው ይንቀጠቀጥ ነበር። ምክንያቱም ለብዙ ዘመን እንደ አምላክ የሚታዩትን ንጉስ ፊት ለፊት መጋፈጥ ለወታደሮችም ቢሆን ቀላል አልነበረም። ንባቡ ሲያበቃ ንጉሱ ለመሆኑ እናንተ ማናችሁ ከየትስ መጣችሁ ብለው ጠየቁ። ደበላ ዲንሳ እኛ የጦር ኃይሎች የፖሊስና የብሔራዊ ጦር ተወካዮች ነን በማለት መለሱ። ንጉሱም ትዕቢትና ኩራት በተቀላቀለበት ድምጽ እስካሁን ለኢትዮጵያ በሰራነው ስራ ህሊናችን አይወቅሰንም። አሁን ለሀገር ጥቅም ከሆነ የተቀበልነውን ስልጣን ለሀገር ጥቅም ሲባል ቢወሰድ ቅሬታ የለንም የሚል ይዘት ያለው ንግግር አደረጉ። ንባቡ እንዳበቃ ንጉሱን እንሂድ አሏቸው። ንጉሱ ወደ ውጭ ሲወጡ የለመዱትን ትልቅ መኪና ፈለጉ። ነገር ግን ደበላ ዲንሳና ጓደኞቹ ወደ ሰማያዊው ቮልስዋገን መኪና ወሰዷቸው። ንጉሱ መኪናዋን ሲያዩ ይህች መኪና ለኔ ጠባብ ናት አሉ ተብሎም ይነገራል። ሻለቃ ደበላ ዲንሳ ግን ለአሁኑ ትበቃሃለች በሚል ኃይለኛ ቃል መለሰላቸው። ያን ዕለት ተማሪዎች በቤተ መንግስት ፊት ለፊት ቆመው ንጉሱን መሳደብ መጀመራቸው በህዝብ ዘንድ የነበረውን ንጉስ አይከሰስ ሰማይ አይታረስ የሚለውን ጥንታዊ አስተሳሰብ ሰባበረው። ከቤተ መንግስት የወጡት ንጉሱ በቀጥታ የተወሰዱት ወደ 4ኛ ክፍለ ጦር ግቢ ነበር። ንጉሱ 4ኛ ክፍለ ጦር ግቢ እንደደረሱም የታሰሩበት ክፍል በጣም ጠባብና መሰረታዊ የሆኑ ነገሮች ብቻ የነበሩበት ነበር። ንጉሱ የሚቀርብላቸው ምግብ ብዙም አይመገቡም ነበር። አብዛኛውን ጊዜያቸው መጽሐፍ ቅዱስ በማንበብና በመጸለይ ያሳልፉም ነበር። ስለ ውጭው ዓለም ምንም አይነት መረጃ እንዳያገኙ ተደርገውም ነበር። በህዳር 14 የልጆቻቸውና የባለስልጣኖቻቸው መረሸን ሲነገራቸው በከፍተኛ ሀዘን ውስጥ ወድቀው እንደነበርም ይነገራል። በመጨረሻም ንጉሱ ነሐሴ 21 ቀን 1968 የሞቱት በታሰሩበት በአመቱ ነበር። ንጉሱ ታስረው በቆዩበት በአሁኑ ታላቁ ቤተ መንግስት ውስጥ ህይወታቸው ያለፈበት ሁኔታ እስከዛሬ ድረስ የደርግን ከፍተኛ አመራሮች ለፍርድ ሲያቆም የኖረ ጉዳይ ነው። ደርግ በማግስቱ ነሐሴ 22 ቀን ባወጣው መግለጫ ንጉሱ በህመም ምክንያት ቀዶ ጥገና ተደርጎላቸው ነበር፣ ነገር ግን በእንቅልፍ ላይ እንዳሉ በሞት ተለይተዋል ብሎ አወጀ። ከደርግ ውድቀት በኋላ የወጡ መረጃዎችና ምስክሮች ቃል እንደሚጠቁሙት ግን ንጉሱ በደርግ ከፍተኛ አመራሮች ትዕዛዝ በትራስ ታፍነው እንደተገደሉ ይነገራል። ይህ የተደረገው ንጉሱ በህይወት እስካሉ ድረስ የዘውድ ስርዓት ደጋፊዎች ያመጹብናል በሚል ስጋት ነበር። ንጉሱ ከሞቱ በኋላ እንደማንኛውም መሪ ወይም ሰው ስርዓተ ቀብራቸው አልተፈጸመላቸውም። ይልቁንም ደርግ አስከሬናቸውን በድብቅ ቦታ ደበቀው። አስከሬናቸውም የተደበቀው በቤተ መንግስቱ ግቢ ውስጥ መንግስቱ ኃይለማርያም ቢሮ አድርጎት በነበረው ህንጻ ወለል ስር ነበር። በመጨረሻም ደርግ በ1983 ዓ.ም ከወደቀ በኋላ የንጉሱ ቤተሰቦችና የቀድሞ ቤተ መንግስት ሰራተኞች በሰጡት ጥቆማ መሰረት ፍለጋ ተጀመረ። በመንግስቱ ኃይለማርያም ቢሮ ስር ቁፋሮ ተካሂዶ የንጉሱ አጥንትና የግል መታወቂያ ቀለበታቸው ጭምር ተገኘ። አስከሬኑ የተገኘው ሽንት ቤት አካባቢ መሬት ተቆፍሮ እንደነበርም ይነገራል። ይህ የተደረገው የንጉሱ መቃብር
መቃብር ለወደፊት መታሰቢያ ወይም የጸሎት ቦታ እንዳይሆንና ታሪካቸው እንዲረሳ ለማድረግ የታለመ የስነ ልቦና ጦርነት ነበር። ንጉሱ ከሞቱ ከ25 ዓመታት በኋላም አጥንታቸው በ1993 ዓ.ም በሺዎች በሚቆጠሩ አዲስ አበባውያን የቀድሞ ስርዓት ናፋቂዎች፣ የውጭ ሀገር ዜጎች በተለይም ጀማይካውያንና ራስ ተፈሪያውያኖች በተገኙበት ለባለቤታቸው ለእቴጌ መነን አሰርተውት በነበረው የቅድስት ሥላሴ ካቴድራል ስርዓተ ቀብራቸው በክብር ተፈጸመ።